ሰላም ሰላም ውድ የኢንሴንሻል ኤዱኬሽን ቲዩብ ተከታታዮች በዛሬው የማትስ የትምህርት ቪዲዮ እየላችሁ ቀረብኩት ለመጀመሪያ ዓመት የዩኒቨርሲቲ ተማሪዎች የሚሆን የማትስ ትምህርት ነው። በዛሬ ለሰናችን ከቦንጋ ዩኒቨርሲቲ የተጠየቁ የማትስ ጥያቄዎችን ስፔሻሊ ለፋይናል ኤግዛም የሚያዘጋጁ ጥያቄዎች ናቸው። እነዚህ ጥያቄዎች ከኔ ጋር አብረን እንሰራለን ማለት ነው። በዚህኛው የትምህርት ቪዲዮ ክፍል 1 ይዤላችሁ ቀርባለሁ። ቀጣይ ክፍል 2 ደግሞ በሌላኛው የትምህርት ቪዲዮ ይዤላችሁ ቀርባለሁ ማለት ነው። ለዚህ ዩቲዩብ ቻናል አዲስ ሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ማትስን ከኔ ጋር ተማሩ ማለት ነው። ወደ መጀመሪያው ጥያቄ ስንገባ show all the necessary step clearly and neatly ነው የሚለን። let g of x which is equal to x plus 1 over x plus 2 and f of g of x which is equal to 2x square plus 6x plus 5 over x square plus 3x plus 2 ነው የተሰጠን። a find f of x ነው። አሁን ዋናው ጥያቄ g of x ተሰጥቷችሁ f of g of x ደግሞ ሌላኛ ቫልዩ ሰጥቷችሁ የምትፈልጉት ራሱ f of x ነው። b ላይ find the value of g over f of minus 8 ነው የተሰጠን። g of x አችን ስንት ናት? x plus 1 over what? x plus 2 ነው የተፈለገው f of x ነው። f of x ደግሞ ከምን ጋር እኩል ነው? ከf of what? g inverse of x ጋር ተመሳሳይ ናቸው ማለት ነው። f of x ማለት f of g inverse of x ነው። ይሄንን ኢንቨርሱ መፈለግ መቻል አለብን ማለት ነው። ሶ እዚህ ላይ y ብትሉት y which is equal to x plus 1 over what? x plus 2 ትሉታላችሁ። ይህን ሪአሬንጅ እናደርጋት። ይህ ማለት x which is equal to ይህን ሪአሬንጅ ብታደርጉት ወይም x ብቻውን ሶልቭ እናድርግ ብትሉ x plus 2 ክሪክሮስ አድርጋችሁ ታይምስ y which is equal to x plus 1 ማለት ትችላላችሁ። ይህ ማለት yx ይህን በy ይህን በx ታበዙ ማለት ነው። yx plus what? 2y which is equal to x plus 1 ይሆናል ማለት ነው። ይህ ማለት ደግሞ ምን ማለት ነው? እዚች ላይ the same ተርሞችን ምን ማድረግ አለ? ኮሌክት ማድረግ እንችላለን ማለት ነው። the same ተርሞችን ይህ ማለት yx minus x ችኛቱ ወደዚህ ሎካላይዝድ ስታደርጓት which is equal to 1 minus 2y ማለት ትችላላችሁ። ስለዚህ ይህ ማለት ደግሞ xን ብቻውን ለማስቀረት x into y minus 1 which is equal to 1 minus what? 2y ማለት ትችላላችሁ። in over what? y minus 1 in over y minus 1 ታደርጉታላችሁ። ፋይናሊ ምን አገኛችሁ? x ብለን የምንጠራው x which is equal to ምን ይሆናል? 1 minus 2y over y minus 1 ብለን እናስቀምጣለን ማለት ነው። ይህን ካገኘን በኋላ ሰብስቲቲዩት ነው የምናደርገው ማለት ነው። እዚህ ቦታ ላይ መተካት እንችላለን። f of g of x ላይ መተካት እንችላለን ማለት ነው። ስለዚህ ነበረው ፋንክሽን ላይ መተካት እንችላለን። ይሄ ማለት አብረን እንመልከት። እዚህ ላይ x which is equal to ያገኘነው x which is equal to 1 minus 2y over y minus 1 ያመጣ ነው። ስለዚህ f of g of x የሚለው ቦታ ላይ ምን አለን? ኢኩዌሽናችን 2x square plus what? 6x plus 5 over x square plus 3x plus ስለዚህ ይህንን ቶታሊ በኤክስ ቦታ ሰብስቲቲዩት እናደርገው። ኤክስ ማለት ይሄ ስለተባለ ኤክስ ቦታ ላይ የምታደርጉታላችሁ ትተኩታላችሁ። ኤክስ ሚንስ ዚስ ዋን። ስለዚህ ማለት ኤፍ ኦፍ ኤክስ እንበል። ይሄን ኤፍ ኦፍ ኤክስ which is equal to ምክንያቱም ኢንቨርሱ ማለት አሁን ያስገባሁት ነው ማለት ነው። ኤፍ ኦፍ ኤክስ which is equal to 2 into what? 1 minus 2y over y minus 1 the whole square plus 6 into 1 minus 2y over what? y minus 1 plus 5 ቶታሊ ይሄን ለምን አካፍላለሁ ማለት ነው? ለ1 minus 2y over y minus 1 the whole square plus
3 ኢንቱ 1 ማይነስ 2y ኦቨር y ማይነስ 1 የተካው ነው በኤክስ ቦታ ላይ ፕላስ 2 ይሄኛው 2 ነው ሶሪ this one is 2 እንደዚህ አድርገን እናስቀምጣለን። አሁን ይሄንን እንደዚህ ካደረጋችሁ በኋላ የምታገኙት ቫልዩ ይኖረናል። እዚህ ላይ ሰብስቲቲዩት አድርጋችሁ ቶታሊ ሪአሬንጅ ማድረግ ብቻ የሚጠበቅባችሁ ስቴፕ ባይ ስቴፕ ስለሆነ ስለዚህ ይሄ እንዳለ ሆኖ f of x which is equal to ይሄን ቶታሊ ሪአሬንጅ አድርጋችሁ የምታገኙት 1 minus 4y plus 4y square ዳይሬክት ማብዛት ነው ከታች ያለውም y minus 1 the whole square plus 6 minus 12y over y minus 1 plus 5 መጣላችሁ ከላይ ያለውን ስተኩት ይሄን ይመስላል divide by 1 minus 4y plus 4y square over 1 minus 1 y minus 1 the whole square plus 3 minus 6y over y minus 1 plus 2 ይሆናል። ይሄን ለመስራት እንዲመቻችሁ በመጀመሪያ ከላይ ያለውን ሲምፕሊፋይ እናድርገው። ከላይ ያለውን ብቻ ማለት ነው። ይሄኛው ከትልቁ ከትልቁ ፍራክሽን በላይ ያለው ይሄን የምትወስዱት ስለዚህ የላይኛውን ብቻ ስትሰሩ የምታገኙት ይሄን ቶታሊ ሪአሬንጅ አድርጋችሁት ማለት ነው f of x which is equal to ከላይ ያለውን ብቻ ሰርታችሁ ሲጨርሱ የምታገኙት ቫልዩ ላይኛውን ብቻ ሲምፕሊፋይ ስታደርጉት ይሄኛው ፓርት ብቻ ማለት ነው ሲምፕሊፋይ ስታደርጉ የምታገኙት ቫልዩ y ስኩዌር ይመጣላችሁ y ስኩዌር ፕላስ 1 ይመጣ ማለት ነው። ከታች ያለችው ደግሞ ይሄን ቶታሊ ሲምፕሊፋይ ስታደርጉ እናንተ ሲምፕሊፋይ አድርጉት እኔ ሲምፕሊፋይ አድርጌ ሰርቼ ነው ኦቨር ዋት y ብቻ ይኖራቸዋል ማለት ነው። እዚህ ላይ y እና x ን በኢንቨርስ ደረጃ ስለሆነ የተጠቀምነው y እና x ሁለቱ ልዩነት የላቸው ማለት ነው። ስለዚህ f of x which is equal to x square plus 1 over what x ይመጣላችሁ ማለት ነው። ይሄ የተጠየቅነው የf of x ዋጋ ነው ማለት ነው። a ላይ መልሳችን ይሆናል ማለት ነው። ይሄን ተከታችሁ ማረጋገጥ ትችላላችሁ። f of g of x ብላችሁ g of x ን እዚህ ቦታ ብትተኩት የተሰጣችሁን የፎግን ቫልዩ ታገኛላችሁ ማለት ነው። ስለዚህ b ላይ የተጠየቅነው ደግሞ g over f of minus 8 ነው። g over f of minus 8 ይሄን ስትሰሩ ደግሞ እንዴት ነው የምታደርጉት? ይሄን ጥያቄ ለመስራት ስትፈልጉ ኖርማል g of x plus 1 over what x plus 2 አላችሁ። ይሄ g of x ማለት ነው divided by f of x ማለት ደግሞ x square plus 1 over x አላችሁ ማለት ነው። እዚህ ቦታ የተሰጣችውን ቁጥር መዘካት ነው -8 plus 1 x ቦታ ላይ -8 plus 1 over what 8 minus 8 plus 2 ቶታሊ ይሄን ለምናካፍላለን ደግሞ -8 the whole square plus 1 over what -8 ትላላችሁ ማለት ነው። ይህ ማለት -7 ይመጣላችሁ ከላይ ያለችው ታችኛው ደግሞ -6 ይኖራችኋል ማይነስ ባይ ማይነስ ጠፋና 7 over 6 ይመጣል ከላይ ያለው ብቻ። ታችኛው ደግሞ ይሄ ፖዚቲቭ 64 plus 1 65 ነው ኦቨር -8 ይመጣ ማለት ነው። ስለዚህ 7 over 8 7 over 6 divided by ለፖዚቲቭ 65 ኦቨር -8 ይሆናል ማለት ነው። ይህ ማለት 7 over 6 divided by ለ65 over -8 ነው። ይህ ማለት -56 over 65 multiply by what 6 ይመጣ ማለት ነው። this one is answer። ስለዚህ ይሄን በዚህ አይነት መልክ መስራት ትችላላችሁ ማለት ነው። question number 1 ይሄን ይመስላል ማለት ነው። if f of x which is equal to x minus 3 the whole square over
ኤክስ ስኩዌር ማይነስ 3 ኤክስ ኪዩብ ማይነስ 3 ኤክስ ስኩዌር ፕላስ 2 ኤክስ ነው የተሰጠን። ዘን ፋይንድ ዶሜን ኤንድ ሬንጅ፣ ቢ ቨርቲካል አሲምፕቶት፣ ሲ ኤክስ ኢንተርሴፕት ኤንድ ዋይ ኢንተርሴፕት፣ ዲ ሆሪዞንታል ኤንድ ኦብሊኩ አሲምፕቶት ነው የተጠየቅነው። ኢ ላይ ስኬች ዘ ግራፍ ኦፍ ኤፍ ኦፍ ኤክስ ነው የተባልነው። አብረን እንመልከት። የተሰጠን ጥያቄው ምንድን ነው? ኤፍ ኦፍ ኤክስ which is equal to x minus 3 the whole square divided by x cube minus 3x square plus 2x ነው የተሰጠን። ይህንን ሲምፕሊፋይ ስናደርገው ወይንም ፋክተራይዝ ስታደርጉት x minus 3 the whole square divided by what? x into x minus 1 times x minus 2 ይመጣላችኋል። ታችኛው ማለት ይሄ ነው። እዚህ እንደምትረዱት የዲግሪ ኦፍ ኒውሜሬተር ይሄኛውን ፒ ኦፍ ኤክስ ብትሉት ኒውሜሬተሩን፣ ታችኛው ደግሞ ኪው ኦፍ ኤክስ ብትሉ ማለት ነው። ኪው ኦፍ ኤክስ አሁን ዲግሪ ኦፍ ኒውሜሬተሩ ከዲኖሚኔተሩ ያንሳል ማለት ነው። በዚህ ሰዓት ቨርቲካል አሲምፕቶት፣ ሆሪዞንታል አሲምፕቶት የሚባሉት ነገሮች ለመስራት ግዴታ ዲግሪውን ማየት አለባችሁ። እዚህ ላይ እንደማስታወሻ የምነግራችሁ ምንድን ነው ፒ ኦፍ ኤክስ ወይንም ኖሚኔተሩ ዲግሪ ኦፍ ኖሚኔተር ሌስ ዛን ዲግሪ ኦፍ ዲኖሚኔተር ከሆነ ሆሪዞንታል አሲምፕቶቱ ብለን የምንጠራው ዋይ which is equal to 0 ነው ኦልዌይስ ማለት ነው። ቨርቲካሉ ግን ምንድነው የምናደርገው? ከታች ፋክተራይዝ አድርገን ዲኖሚኔተሩ አንዲፋይንድ የሚሆንባቸው ፖይንቶች ናቸው። አንዲፋይንድ ወይም ኤግዚስት የማያደርግባቸው ቦታዎች ለምሳሌ እዚህ ላይ ፖዚቲቭ 1 ፖዚቲቭ 2 እና ራሱ x which is equal to 0 እነዚህኞቹ ቨርቲካል አሲምፕቶት ናቸው። 0 ኮማ 1 ኮማ 2 ማለት ነው። ሁለቱም 0 አለ x which is equal to 0 and x minus 1 which is equal to 0። ሌላኛው ላይ ደግሞ x minus 2 which is equal to 0 የሚባሉት እነዚህኞቹ እንደ ቨርቲካል አሲምፕቶት ናቸው ማለት ነው ለዚህኛው ጥያቄ ማለት ነው። ስለዚህ ኖሚኔተር ዲግሪ ኦፍ ኖሚኔተር እና ዲኖሚኔተሩ ደግሞ ኢኳል ከሆኑ ከላይ ያለውና ከታች ያለው a over b ብላችሁ ስትወስዱ a the power of n over a the power of m ቢሆን if n which is equal to m ከሆነ በዚህ ሰዓት ቨርቲካል አሲምፕቶቱን ስማነው ሆሪዞንታል አሲምፕቶት ሲሰሩ ምን ማድረግ አለባችሁ ማለት ማካፈል ነው። ስታካፍሉ የምታገኙት ቁጥር አለ ማለት ነው። እሱን ቁጥር ትናገራላችሁ ማለት ነው። ኦብሊኩ አሲምፕቶት ግን የሚባለው ኑሜሬተር ዲግሪ ኦፍ ኑሜሬተር ግሬተር ዛን ዲግሪ ኦፍ ዲኖሚኔተር ኑሜሬተሩ ከላይ ያለው ዲግሪ ከታችኛው የሚበልጥ ከሆነ ኦብሊኩ አሲምፕቶት የሚባል ነገር አለ ማለት ነው። አንደኛ ዶሜኑን ተጠይቀናል። ዶሜኑ ቀላል ነው፣ ዳይሬክት መስራት እንችላለን። ዶሜን ለዚህ ኢኩዌሽን ማለት ነው። እንዴት ነው የምታደርጉት? ዶሜን እዚህ ላይ ሲሰሩ ዶሜን የምታስቀምጡት ለዚህ ጥያቄ ማለት ነው from negative infinity up to positive infinity ነው without what 0 1 and 2 ያ ማለት 0 እና 1ን 2ን ኢንክሉድ አያደርግም ማለት ነው። ከቨርቲካል አሲምፕቶቶቹ ውጭ ማለት without vertical asymptote any number exist between negative infinity and positive infinity እነዚህኞቹ ዶሜን ናቸው። ሬንጅ ብለን የምንጠራው ግን እዚህ ቦታ ላይ በደንብ ማየት ያለብን ሬንጅ ብለን የምንጠራው ሬንጅ ቶታሊ ለዚህኛው ጥያቄ ሲሰሩ ምን ይኖራል ማለት ነው ሆሪዞንታል አሲምፕቶት ወይንም ሆል ብለን የምንጠራቸው ነገሮች ስለሌሉ ኔጌቲቭ ኢንፊኒቲ አፕ ቱ ፖዚቲቭ ኢንፊኒቲ ነው። አብረን እናያቸዋለን እነዚህኞቹ ማለት ነው። ስለዚህ እስቲ ቢ ላይ ማለት ነው ቨርቲካል አሲምፕቶት ኤንድ ዋት ሆሪዞንታል አሲምፕቶት እነዚህ ሁለቱ ሰሩ እንዴት የምታደርጉት የተሰጣችሁ x minus 3 the whole square over x cube minus 3x square plus 2x ነው። ስለዚህ ቨርቲካሉን ለመስራት ግዴታ ማድረግ አለባችሁ ማለት ነው ታችኛውን ፋክተራይዝ ማድረግ አለባችሁ ማለት ነው። ይህ ማለት x into ወይም ፋክተራይዝ ታደርጉት x square minus 3x plus 2 ይመጣላችኋል። ይሄን ለብቻው ፋክተራይዝ ታደርጉት ደግሞ x minus 1 times what x plus 2 ይመጣል x minus 2 ይመጣላችኋል። ሲባዙ 2 ሲደመር -3 የሚመጡት -1 እና -2 ናቸው ማለት ነው። ከዚያም ብታውዙት ይሄ ይሆናል ማለት ነው።
ስለዚህ x which is equal to 0 and what x which is equal to -1 and also x which is equal to x which is equal to 1 and x which is equal to 2 ማለት ነው። ስለዚህ 0 1 2 እነዚህኞቹ ቨርቲካል አሲምፕቶቱ ናቸው ማለት ነው። ያው ተጠግቷቸው የሚሰራቸው ይጠጌ አይነኬ ማለት ነው። አይነካም ግን ይጠጋቸዋል ማለት ነው እነዚህኞቹ ላይኖች። ሆሪዞንታል አሲምፕቶት ስትሰሩ ግን ቀላል ስራ ነው። የታችኛው ዲግሪ ኤክስ ኪዩብ ነው፣ ላይኛው ግን የምትወስዱት ኤክስ ስኩዌር ነው ብላችሁ የምትነሱት ኤክስ ስኩዌር ነው የዚህኛው። ስለዚህ ዲግሪ ኦፍ ኖሚኔተር ከዲኖሚኔተሩ ስለሚያንስ ሆሪዞንታል አሲምፕቶት ዋይ which is equal to 0 ነው። ያ ማለት በኤክስ አክሲስ ላይ ነው አሲምፕቶቱ ሊኖረው የሚችለው ማለት ነው። ሌላ ነገር የለው ማለት ነው። ዋይ which is equal to 0 ማለት ነው። ስለዚህ ይሄ ቨርቲካል እና ሆሪዞንታል አሲምፕቶቱ እንደዚህ ይሰራላችሁ። ኤክስ ኢንተርሴፕት እና ዋይ ኢንተርሴፕት ሁለቱም አይኖሩንም። ኤክስ ኢንተርሴፕት እና ዋይ ኢንተርሴፕት የሚባሉ ነገሮች አይኖሩም። እዚህ ላይ የሚቋረጥ የኤክስ ኢንተርሴፕት እና ዋይ ኢንተርሴፕት አይኖሩም። ለምን? አሁን ግራፉን ስትሰሩ የምታዩት አለ ኢንተርሴፕታቸውን አሁን እነግራቸዋለሁ። ሆሪዞንታል ኤንድ ኦብሊክ አሲምፕቶት ተናግሬያለሁ፣ ዲ ላይ ያለው ማለት ነው። ኦብሊክ አሲምፕቶት የሚባል ነገር አይኖረንም። ምክንያቱ ለምንድን ነው? ዲግሪ ኦፍ ኖሚኔተር ከዲኖሚኔተር ያንሳል። መሆን ኦብሊክ አሲምፕቶት ሊኖራቸው የሚችለው ሁልጊዜም የላይኛው ወይም ኖሚኔተሩ ዲግሪው ከዲኖሚኔተር መብለጥ አለበት። ከዛ በሎንግ ዲቪዥን ሰርታችሁ የምታገኙት ኮሸንት ቫልዩ ኦብሊክ አሲምፕቶት ይሆናል ማለት ነው። ሌላኛው ስኬች ዘ ግራፍ ነው የሚለን። ስለዚህ ግራፉን አብረን እንየው። ግራፉን ስትሰሩ የምታደርጉት እዚህ ላይ ኤክስ ዋይ ፕሌን ትኖረናለች። ቨርቲካል አሲምፕቶት ያለን ቁጥር 3 ቨርቲካል አሲምፕቶት ምን አሉን? 0 አለን፣ 1 ኤንድ 2 አለን ማለት ነው። ስለዚህ 0 ያው ኦሪጂን ነው፣ 1 ይሄኛ ቢሆን እንደርሶ 2 እቺ ብትኖራችሁ፣ ሌላው እነዚህኞቹ ኔጌቲቭ 3 ይኖርናል እዚህ ላይ። ይሄ ቨርቲካል አሲምፕቶት ማለት ቨርቲካሊ እንደዚህ የምናሰምረው ላይን ነው። ይሄኛውም በተመሳሳይ ይሄን አክል ላይን አለው። ሆሪዞንታል አሲምፕቶት የተሰጠን y which is equal to 0 ነው። እዚህ ላይ ቴስት የምታረጉ ግራፉ በየትኛው ሳይድ ላይ እንደሚያርፍ ቴስት ማድረግ ትችላላችሁ፣ ጊዜ ስለማይበቃ ነው። ስለዚህ ይሄኛው ግራፍ ሰሯት በዚህ ሳይድ ነው እንደዚህ ብታልፍላችሁ፣ ይሄ ኤክስን በዜሮ ላይ እንደዚህ ተጠግቶት ነው የሚያልፈው ማለት ነው። የመጀመሪያ ግራፍ ይሄኛው ይኖራቸዋል። ሌላኛው ላይ ደግሞ ይሄ በዚህ ላይ የምታልፈው ማለት ነው። ስሩት፣ ቴስት አድርጋችሁ ስሯት። እዚህ ላይ ሌላኛው ፎርም ያደርግላቸዋል። በዚህኛው አሲምፕቶት ሰሩ እንዴ ነው የምትወጣው ማለት ነው። ነምበር ይኖራል የራሱ 10 አካባቢ ነው እንደዚህ መጣው ቴስት ታደርጉት ተክታችሁ ማለት ነው። ሌላኛው ከዋይ ጀምራ እንደዚህ ነው ፎርም ያደርግላችሁ በአሲምፕቶቱ ደረጃ። ስለዚህ ግራፋችሁ እቺ ነው የምትመስለው ለዚህኛው ጥያቄ ማለት ነው። ከሞላ ጎደል ያው ሃይላይቱ ይመስላል ማለት ነው ለዚህኛው ጥያቄ። question number 3 let f of x is equal to 3 the power of x then show that በጣም ቀላል ጥያቄ ነው። f of x plus 2 minus f of x over 2 which is equal to 4 f of x ላይ ሰጣችሁ። ስለዚህ ይህን ጥያቄ ስትሰሩ f of x 3 the power of x ነው። then show that f of x plus 2 minus f of x over 2 which is equal to 4 times f of x f of x let f of x which is equal to 3 the power of x ነው። shows that f of x plus 2 minus f of x over 2 which is equal to 4 times f of x ነው የተባለው። ስለዚህ እዚህ ላይ ዳይሬክት መተካት እንችላለን ማለት ነው። x plus 2 3 the power of x ላይ ሰብስቲቱት ታደርጉ 3 the power of x plus 2 ማለት ትችላላችሁ። ማይነስ ራሱ f of x ነው 3 the power of x ታደርጋላችሁ ዲቫይድ ባይ ዋት 2 ማለት ነው። ይህ ማለት ደግሞ 3 the power of x times what 3 the power of 2 እንደማለት ነው። ይህ ማለት 3 the power of x times 3 the power of 2 minus 3 the power of x over 2
ይሄን ሪአሬንጅ ስታደርጉ 3 the power of x 3 the power of 2 means 9 ማለት ነው። ኮመን 3 the power of x ስታወጡ ለ 1 ይቀራቸዋል ማለት ነው። 1 ይቀራል ዲቫይድ ባይ ዋት 2 ትላላችሁ ማለት ነው። ይህ ማለት ደግሞ 3 the power of x into 8 ዲቫይድ ባይ 2 ማለት ነው። ይሄን ስታቃልሉት 4 times what 3 the power of x ነው። ምክንያቱም 8ን በሁለት ስታቃልሉት 4 ይመጣል። 4 times 3 the power of x ነው። ስለዚህ ይሄ ኢኩዌሽን ማለት 4 times 3 the power of x which is equal to 4 times f of x ጋር አንድ አይነት ናቸው። ምክንያቱም f of x የተባልነው 3 the power of x ስለሆነ ማለት ነው። ሶ ሾው አድርገናል። ይሄኛው ጥያቄ በዚህ አይነት መልክ ተሰርቷል። question number 4 solve the following function ይላል። እነዚህ ፋንክሽኖች ሶልቭ ማድረግ አለብን። log of x in base 3 plus log of 3 in base x which is equal to 10 over 3 የተሰጠን። question number 4a ምንድነው የተሰጠን? እዚህ ላይ log of x in base 3 plus log of 3 in base x which is equal to 10 over 3 ነው የተባልነው። እዚህ ላይ ይህንኛው እንዳለ እንተውና ይህን ትተነው እችኛቱን ቼንጅ ኢን ቤስ እንጠቀም። ይህ ማለት log of x in base 3 plus log of 3 in base 3 over log of x in base 3 which is equal to 10 over 3 ማለት እንችላለን። ስለዚህ log of 3 in base 3 means 1 ማለት ነው። log of 3 in base 3 1 እንደማለት ነው። ስለዚህ log of x in base 3 plus 1 over what log of x in base 3 which is equal to 10 over 3 ከዚች ላይ አንድ ነገር ተጠቀሙ። y which is equal to ብላችሁ log of x in base 3 ቢሆን ከዛ በኋላ x ን ሶልቭ ማድረግ እንችላለን። ይሄንን log of x in base 3 y ብትሉት ሌላኛውም በዚህ መልክ ኤክስቼንጅ አድርገን እንስራ። ስለዚህ y which is equal to log of x in base 3 ብትሉት ምን ይመጣል? ኢኩዌሽናችን የተቀመጠልን log of x in base 3 plus 1 over log of x in base 3 which is equal to 10 over 3 ነበር ያለው። እንተካ ይሄን y which is y plus 1 over y which is equal to 10 over 3 ብትሉት ይህ ማለት ደግሞ በሌላ አነጋገር የጋራ 1 ወስዳችሁ ብትደምሯቸው y square plus 1 over y which is equal to 10 over 3 ማለት እንችላለን። ይሄንን ክሮስ አድርገን ብንሰራ 3y square plus 3 which is equal to 10y ማለት እንችላለን። ይህ ማለት 3y square minus 10y plus 3 which is equal to 0 ማለት ነው። ይሄንን ፋክተራይዝ ስታደርጉት የምታገኙት ምንድነው የሚሆነው ማለት ነው? እቺ ፋክተራይዝ ብቻ አድርገናል ማለት ነው። 3y minus 1 times what y minus 3 ይመጣላችኋል። ሶ y ማለት ምን ማለት ነው? አንደኛ 1 over 3 ነው ማለት ነው። እቺ ሶልቭ which is equal to 0 ስትዋት y which is equal to 1 over 3 ይሄኛው which is equal to 0 ስትዋት y which is equal to 3 ያገኘን ማለት ነው። ሁለት ቫልዩዎችን አግኝተናል። ሶ y which is equal to 1 over 3 or 3 ያገኘን። ስለዚህ log of x in base 3 which is equal to 1 over 3 ሲሆንና log of x in base 3 which is equal to 3 ሲሆን የx ዋጋ ምን ያክል ነው? x ማለት by the way ይሄን log ላይ ስትማሩ log of a in base b which is equal to m ቢሆን a which is equal to b the power of m እንደሚባለው ሁሉ x ብለን የምንጠራው x which is equal to 3 the power of 1 over 3 ይመጣልናል ለመጀመሪያው። ይህ ማለት x which is equal to the third root of 3 ነው። አንድ ቫልዩ ነው። ለኛው ደግሞ እዚህ ቦታ ብትተኩት x which is equal to 3 the power of 3 ይመጣላችኋል። ይህ ማለት 27 ማለት ነው። ሶ የx ዋጋ 27 እና third root of 3 ማለት ነው።
ስለዚህ ኪዩብ ሩት ኦፍ 3 በዚህ አይነት መልክ መስራት ትችላላችሁ። ኤ ይሄን ይመስላል። ቢ ላይ የተጠየቅነው ምንድነው? to the power of 2x plus 2 plus to the power of 2x plus to the power of x plus 2 minus 1 which is equal 0 እና ይሄን ሶልቭ ማድረግ ነው። ይሄንን ሶልቭ ስናደርግ እንዴት አድርገን ነው የምንሰራው? አብረን የዚህኛው ጥያቄ ሶልቭ የምናደርግበት መንገድ እንስቲ። የተሰጠን ጥያቄው ምንድነው? ኦኬ እዚህ ላይ የተሰጠን ጥያቄ ምንድነው? f of x which is equal to the power of 2x plus 2 plus to the power of 2x plus to the power of x plus 2 minus ካው u ስኩዌር ትመጣለች። ይቺ ማለት u ስኩዌር እንደማለት ነው። ምክንያቱም to the power of x the whole square ሳይሆን to the power of x ወይንም to the power of x times 2 አይነት ነው የሚቀመጠው ማለት ነው። ስለዚህ u ስኩዌር ትሆናለች እኛቱ times what 4 ፕላስ የኛውም u ስኩዌር ይኖራቸዋል እኛቱ ፓርት። ይሄኛው ደግሞ ፕላስ what to the power of 2 4 ነው 4u ይመጣላቸዋል። ምክንያቱም to the power of x ማለት u ስላል ነው። ከዛ ማይነስ 1 which is equal to 0 እንላለን። ይህ ማለት 4u ስኩዌር ፕላስ u ስኩዌር 5u ስኩዌር ይመጣላቸዋል። ከዛ ፕላስ 4u ማይነስ 1 which is equal to 0 እንበል። ስለዚህ 4u ስኩዌር ፕላስ u ስኩዌር ፕላስ 4u ማይነስ 1 which is equal to 0 ብትሉት ይህ ማለት 5u ስኩዌር ፕላስ 4u ማይነስ 1 which is equal to 0። ይህንን ፋክተራይዝድ ማድረግ እንችላለን። የፋክተራይዝድ አድርጉት u ማይነስ 1 ታይምስ what u ፕላስ 1 ሶሪ u ፕላስ 1 ማይነስ ታይምስ u ማይነስ 5 1 over 5 እንዲመጣልናል which is equal to 0። so u which is equal to minus 1 እና or what u which is equal to minus 1 over 5 ይመጣልናል ማለት ነው። ከዛ በኋላ መተካት እንችላለን ማለት ነው። u which is equal to the power of x ስላላችሁ x ማግኘት መቻል አለብን። ይሄ ማለት ለምሳሌ u minus 1 ብታደርጉ ይሄ undefined ሆና ማለት ነው። ይሄም ልመርጡ አንችልም ማለት ነው። ስለዚህ ማይነስ 1 over 5 ብቻ ማለት ነው። u which is equal to 1 over 5 ብቻ ብትሞክሩ ምን ተባታይ 1 over 5 which is equal to the power of x ብታስቀምጡ x which is equal to minus log of ምን ሆነ ማለት ነው። ሶሪ ስለዚህ u which is equal to 1 over 5 እንምረጥና u which is equal to the power of x ስላልን ይሄ 1 over 5 which is equal to the power of x ነው። both side log ወይም ላን መጠቀም እንችላለን። both side ላን መጠቀም እንችላለን። አለም ሎግ መጠቀም ትችላላችሁ ማለት ላን እንጠቀም። ስለዚህ ላን ኦፍ 1 over 5 which is equal to ከላን ኦፍ ምን ሆነ ማለት ነው to the power of x መሆን ይችላል ማለት ነው። ስለዚህ ይህ ማለት x ወደ ኮኤፊሺየንት መጣና x ln of 2 which is equal to ከማይነስ ln of 5 ጋር አንድ ነው። እንደምን ማይነስ ያልኩት ይሄ ማለት 5 the power of minus 1 ስለሚሆን ነው። ስለዚህ over what ln of 2 ይሄንም ln of 2 ማካፈል እንችላለን። so x which is equal to minus ln of 5 over what ln of 2 ነው ማለት ነው። ስለዚህ መልሳችን ይሄ ይሆናል ማለት ነው። የኤክስ ዋጋ ይሄ ነው። ለዚህ ነው ጥያቄ። ኦኬ ወደ ቀጣይ ጥያቄ እንግባ። ቀጣይ ጥያቄ ሳይሆን ሲ question number 4c ቀላል ጥያቄ ነው። ጥያቄ ምን እናደርጋለን? ተሰጠን
ላን ኦፍ ኤክስ ማይነስ ኤክስ ፕላስ ኤክስ ስኩዌር ፕላስ ኤክስ ማይነስ ላን ኦፍ ዋት ኤክስ ስኩዌር ማይነስ ኤክስ which is equal to ማይነስ 1 የተሰጠን። ስለዚህ ይህንን ደግሞ ማይነስ ማለት ማካፈል ስለሆነ ላን ኦፍ ዋት ኤክስ ስኩዌር ፕላስ ኤክስ ዲቫይድ ባይ ምን ታደርጋላችሁ ማለት ነው ኤክስ ስኩዌር ማይነስ ኤክስ ማለት ትችላላችሁ which is equal to ማይነስ 1። ይህ ማለት ቤዙ ኢ ስለሆነ ምን ማለት ነው? ይሄ ኤክስ ስኩዌር ፕላስ ኤክስ ኦቨር ዋት ኤክስ ስኩዌር ማይነስ ኤክስ። ይሄ ቤዙ ኢ ስለሆነ ይሄን እንደ አንድ ነምበር ስቆጥሩት ከማን ጋር እኩል ማለት ነው? ከኢ ዘ ፓወር ኦፍ ማይነስ 1 ጋር አንድ አይነት ነው ማለት ነው። ስለዚህ ይህ ማለት ኤክስ ስኩዌር ፕላስ ኤክስ ኦቨር ዋት የተሰጠን ኤክስ ስኩዌር ማይነስ 1 which is equal to e the power of minus 1 ይመጣልን። ይህን ሪአሬንጅ ስታደርጉት ኤክስ ስኩዌር ፕላስ ኤክስ ኦቨር ኤክስ ስኩዌር ማይነስ ኤክስ which is equal to 1 over e ማለት ትችላላችሁ። e the power of minus 1 ማለት ይህን ክሎስ አድርገን ሪአሬንጅ እናድርግ። e times what ኤክስ ስኩዌር ፕላስ ኤክስ which is equal to ኤክስ ስኩዌር ማይነስ ኤክስ ይመጣልናል። ከዛ በመቀጠል ኮመን ኤክስን ብታወጡ ለዚህኛውም ኤክስ ከዚህም ኤክስ ኮመን ማውጣት ትችላላችሁ። ይህ ማለት ኢ ኤክስ ኤክስ ማይነስ 1 መሆን ይችላል። ኖ ኤክስ ፕላስ 1 መሆን ይችላል። ይችኛይቱ ፓርት ማለት ኤክስን ኮመን ስታወጡ which is equal to ኤክስ into what ኤክስ ማይነስ 1 ይሆናል ማለት ነው። ስለዚህ ይችኛይቱን ኤክስ ከዚህኛው ኤክስ ጋር ማጣፋት ትችላላችሁ። የሚቀሩ ሁለቱ ብቻ ናቸው ማለት ነው። ስለዚህ e into x plus 1 which is equal to x minus 1 መጣልን። ex plus e which is equal to x minus 1 ይመጣል። ex ይህን ተመሳሳይ ተርም ወደ አንድ ቦታ ስመልሱ minus x which is equal to minus 1 minus e ይሆናል። ይህ ማለት x into common እዛ ስታወጡ e minus 1 which is equal to minus 1 minus e ይህን e minus 1 ይህንም ለ e minus 1 ታካፍላላችሁ። ፋይናሊ x which is equal to minus 1 minus e over e minus 1 ይሆናል ማለት ነው። e minus 1